የሜሪ ቤተሰቦች ላይክ በማድረግ ቪዲዮን ጀምሩት። ለቻናል አዲስ ሆናችሁ ደግሞ ሰብስክራይብ በማድረግ ከኔ ጋር አብራችሁን ቆዩ። በማንም ሰው አትደማመኑ። የሰው ልጅ በጣም ብዙ ባህሪ ያለው በጣም የሰው ልጅ ብዙ ባህሪ ያለው ሰው ዛሬ የሚወደን ሰው ነገ ድንገት ተነስቶ ሊጠላን ይችላል። ዛሬ አለን ያለው ነገር ነገ ላይ ኖረን ይችላል ነው። ስለዚህ በሰው ላይ ሁሉ ነገራችን ደስታችንን በሰው ላይ የምናደርግ ከሆነ ህይወታችንን በሰው እጅ ላይ የምናደርግ ከሆነ ላይክ እንዴት ነው አንዳንዴ እኛ በተለይ ስንወድ ለነገሩ ወንድም ሆነ ሴት ሞር ሴት ላይ ስንወድ ወይም ደግሞ ስናፈቅር መሰሰት አናቅም። በተለይ የእውነት ፍቅር ሲሆን መሰሰት አናቅምና የሚነገረውንም አይነገረውንም በቃ ሁሉንም ነገር ነው የምናወራውና ግን ምንድነው ያ በጣም ይጎዳል። በጣም የሚጎዳ ነገር ነው። ምክንያቱም ሰው ነው። የሰው ልጅ ባህሪ በጣም ብዙ ባህሪ ያለውና ዛሬ አወኩት ስትሉት ነገ ሌላ አዲስ ባህሪ ያመጣል እና ሁሉ ጊዜ ቁጥብ ሆኑ። በህይወታችሁ ቁጥብ ሆኑ። ሁሉም ነገር አይናገርም ለሰው። ሁሉም ተስፋችሁን በሰው ላይ አታድርጉ። በቃ ማንኛውንም ነገር ማድረግ ካለባችሁ በራሷ የምትቆም ሴት ወይም በራሱ የሚቆም ወንድ መሆን መቻል አለባችሁ። በቃ በራሳችሁ የምትኖሩ የማንንም በማንም መሄድ በማንም መምጣት ማትገረሙ ሰው መሆን አለባችሁ። ምክንያቱም ሰው በማንኛውም ሰዓት የተማመናችሁበት ሰው ደስታችሁን ደስታዬ ነው ብላችሁ ያሰባችሁት ሰው ደስታችሁን የሰጣችሁት ሰው ፍቅራችሁን የሰጣችሁት ሰው ህይወታችሁን የሰጣችሁት ሰው የነገ ህይወታችሁን አብራችሁ ፊውቸር ያረጋችሁ ሰው ላይክ በቃ ብዙ እቅድ ያወጣችሁት ለወደፊቱ አብራችሁ ለመኖር ብዙ ፕላን ያወጣችሁት ሰው ተስፋችሁን የሰጣችሁት ሰው ተስፋ ማለት እንግዲህ በጣም ትልቅ ነገር ነው። ታውቃላችሁ ተስፋ ማለት የሰው ልጅ ዋነኛው ነገሩ ነው ተስፋ። ምክንያቱም እዚህ ምድር ላይ ስንኖር ምንም በተስፋ ነው የምንኖረው። ያ በተስፋ ከፊታችን የሚያጓጓ ነገር እንደሚመጣ በማሰብ በተስፋ ነው የምንኖረው። ተስፋችንን ወደፊታችንን ስናስብ ነው በቃ ዛሬን ደስ እያለን የምንኖረው ማለት ነውና ተስፋችሁን ሰጣችሁ ይሄን ሁሉ ነገራችሁን የሰጣችሁት ሰው ያለምንም ማስጠንቀቂያ ያለምንም ማብራሪያ ድንገት ተነስቶ ከህይወታችሁ ሊወጣ ይችላል። ስለዚህ አስቡት እንግዲህ የዛኔ ምን ሊፈጠር እንደሚችል የዛኔ ምን ትሆናላችሁ መሰላችሁ? በድን ነው የምትሆኑት። በድን ላይክ ሰው ያለ ሰው የሌለው ቤተሰብ ያለው ቤተሰብ እንደሌለው በቃ ሁሉ ነገር የሚጨለማባችሁ ጨለማ ህይወት ጨለማ ይሆንባችኋል። የቆማችሁበት መሬት ይከዳችኋል። ተስፋችሁ ይጠፋል። ሳቃችሁ ይጠፋል። ሁሉ ነገራችሁ ይጠፋል እና ለሰው ይሄን ሁሉ መስጠት ተገቢ አይደለም። በጣም አደገኛ ነው እና ይሄንን ነገር አታድርጉ። ምክንያቱም